ሰዓቱ እየቆጠረ ነው። 48 ሰዓታት ወደ 5 ቀናት ተራዝመዋል። ትራምፕ ትዕዛዝ ሰጥተዋል። ኢራን ግን የፈጠራ አውሬ ነው ስትል አጣጥለዋለች። ቴልአቪቭ በሚሳኤል ጭስ ስትታፈን የነዳጅ ገበያው በሰከንዶች ልዩነት ይናወጣል። የዓለም ኢኮኖሚ ዕጣ ፈንታ በአንድ ጠባብ የባህር ሰርጥ ላይ ተንጠልጥሏል። ጦርነት ወይስ ድርድር? ወይስ ደግሞ ለትልቅ ወረራ የተዘጋጀ የሽንገላ መጋረጃ? ሰላም ጤና ይስጥልን። ዓለም የስትንፋስ እፎይታ ናፍቃለች። በመካከለኛው ምስራቅ ሰማይ ስር የሚለኮሰው እሳት አህጉራትን የማዳረስ አቅም ተጎናጽፏል። ዋሽንግተን የጥቃት ጊዜ ገደቡን ስታራዝም፣ ቴህራን ሚሳኤሎቿን ወደ ሰሜናዊ እስራኤል እያዘነበች ነው። በዶናልድ ጄ ትራምፕ እንደራደራለንና በኢራን አልደራደርም ንትርክ ጀርባ ያለው ምስጢር ምንድን ነው? ሩሲያ ወደ ካስፒያን ባህር የመጣውን ትንኮሳ ለምን የህልውና ስጋት አደረገችው? ዛሬ ከ6 ሀገራት በላይ የተሳተፉበትን የዲፕሎማሲና የጦርነት ድብልቅልቅ ያለ እውነታ በዝርዝር እንመረምራለን። ሞስኮ ለምን ዝምታን መረጠች? ሩሲያ በመካከለኛው ምስራቅ የምታደርገውን እንቅስቃሴ አሁን ካለው የዩክሬን ጦርነት ተለይቶ የሚታይ አይደለም። ፕሬዝዳንት ቭላዲሚር ፑቲን ኢራንን እንደ ስትራቴጂካዊ የጀርባ አጥንት ነው የሚመለከቷት። አሜሪካ በኢራን ላይ የምትሰነዝረው ጥቃት ለሩሲያ ቀጥተኛ የህልውና ስጋት ተደርጎ ተወስዷል። የሩሲያ ወታደራዊ መሐንዲሶች በኢራን የሚገኙ የኒውክሌር ጣቢያዎችን እንደ ናታንዝና ፎርድ ያሉ ለመጠበቅ እጅግ ዘመናዊ የሆኑትን ኤስ-400 ትራምፕ ሚሳኤል መከላከያዎችን በከፍተኛ ጥንቃቄ አሰማርተዋል። ይህ ማለት የእስራኤል ወይም የአሜሪካ አውሮፕላኖች የኢራንን ሰማይ ለማቋረጥ መጀመሪያ የሩሲያን ራዳሮች ማለፍ ይኖርባቸዋል። በቅርቡ ሩሲያ ለኢራን የሰጠቻቸው ሱ-35 ተዋጊ ጀቶች በፋርስ ባሕረ ሰላጤ ላይ በንቃት እየተንቀሳቀሱ ነው። እነዚህ ጀቶች የአሜሪካን ስውር አውሮፕላኖች የመለየት አቅም እንዳላቸው ይነገርላቸዋል። ሩሲያ በካስፒያን ባህር ላይ ያላትን የባህር ኃይል አቅም በ200% ጨምራለች። የሩሲያ የባህር ኃይል ካሊበር የተሰኙ ክሩዝ ሚሳኤሎችን የያዙ መርከቦችን ወደ ደቡባዊ ካስፒያን አስጠግታለች። ይህ እርምጃ እስራኤል ከሰሜን አቅጣጫ በአዘርባይጃን በኩል ልታደርስ የምትችለውን ጥቃት ለመከላከል የታለመ ነው። የሩሲያ ወታደራዊ ሳተላይቶች የአሜሪካና የእስራኤልን ወታደራዊ እንቅስቃሴ በሰከንድ ልዩነት ለቴህራን እያቀበሉ መሆኑን የምዕራባውያን ሰላይ ተቋማት ገልጸዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት መግለጫ በኢራን ላይ የሚሰነዘር ማንኛውም ጥቃት በሩሲያ ብሔራዊ ጥቅም ላይ እንደተሰነዘረ ጥቃት ይቆጠራል ብለዋል። ይህ ማለት ሩሲያ በሶሪያና በኢራን ድንበሮች ላይ የአሜሪካን ድሮኖችና ሚሳኤሎች የጂፒኤስ መረጃ የሚያዝረከርኩ ጃመሮችን በስፋት አሰማርታለች። አሜሪካን በመካከለኛው ምስራቅ ጭቃ ውስጥ በመክተት በዩክሬን ግንባር ያላትን ትኩረት ለማስፋፋት ይህን ግጭት እንደ ወርቃማ ዕድል እየተጠቀመችበት እንደሆነ ተንታኞች ይገልጻሉ። ከሩሲያ መደበኛ ጦር በተጨማሪ የሩሲያ ቅጥረኛ ወታደሮች በተለይም የቀድሞው ዋግነር አባላት በሊባኖስና በሶሪያ ድንበሮች ላይ ከሂዝቦላ ጋር ሆነው ወታደራዊ ስልጠናና የቴክኖሎጂ ድጋፍ እያደረጉ መሆኑም ተሰምቷል። ይህ ደግሞ የእስራኤልን እግረኛ ጦር መሬት ላይ ለሚጠብቀው ፈተና ትልቅ ስጋት ሆኖበታል። አሁን ጨዋታው በዋሽንግተንና በቴህራን መካከል ብቻ መሆኑ ቀርቷል። ትራምፕ የ5 ቀን ጊዜ ገደብ ሲሰጡ፣ ፑቲን ደግሞ የብረት አጥር እየገነቡ ነው። አሜሪካ ኢራንን ከመታች ሩሲያ በሶሪያ በሚገኙ የአሜሪካ የጦር ሰፈሮች ላይ አጸፋዊ እርምጃ ልትወስድ ትችላለች የሚለው ስጋት የሶስተኛውን ዓለም ጦርነት ጥላ እያጠላሸ ነው። የፑቲንና የትራምፕ የኃይል ፍጥጫ ዓለምን ወዴት እየገፋፋው ነው? የ48ቱ ሰዓት ማስጠንቀቂያ ለምን ወደ 5 ቀናት ተራዘመ? ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን የኃይል ማመንጫዎች ለመምታት የሰጡት የ48 ሰዓት ማስጠንቀቂያ ወደ 5 ቀናት ተራዝመዋል። ይህ እርምጃ ለኢራን የታሰበ ምህረት ሳይሆን ስልታዊ የኢኮኖሚ ስሌት እንደሆነ ተንታኞች ይስማማሉ። የጊዜ ገደቡ መራዘሙን ተከትሎ የነዳጅ ዋጋ ከ$100 በታች ዝቅ ቢልም እፎይታውን ግን ለሰዓታት ብቻ ነበር የቆየው። ብሬንት ድፍድፍ ነዳጅ ወዲያውኑ ወደ $104 ተመልሷል። ይህ የሚያሳየው ዓለም አቀፍ ገበያው ለትራምፕ ቃላት ሳይሆን በሜዳው ላይ ላለው እውነተኛ ፍንዳታ ትኩረት መስጠቱን ነው። ስልክ ተደውሏል ወይስ የሐሰት ዜና ነው? ትራምፕ የኢራንን ባለስልጣናት ደውለውልኛል ሲሉ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባ ግን ይህ የፈጠራ ወሬ ነው ሲሉ በኤክስ ገጻቸው አጣጥለውታል።
ኢራን ይህን ድርድር የምታስተባብልበት ምክንያት ግልጽ ነው። የአሜሪካ ስልት በሕዝባችንና በመንግሥት መካከል አለመተማመንን መፍጠር ነው ትላለች። ኢራን ይህን ድርድር የምታስተባብልበት ምክንያት ግልጽ ነው። የአሜሪካ ስልት በሕዝባችንና በመንግሥት መካከል አለመተማመንን መፍጠር ነው ትላለች። በሌላ በኩል ትራምፕ ድርድሩን እንደ ሽፋን በመጠቀም በሺዎች የሚቆጠሩ የባህር ኃይል ወታደሮችን ወደ ቀጠናው እያስጠጉ እንደሆነ ይነገራል። በተለይም ለኢራን የነዳጅ መረብ ወሳኝ የሆነችውን የካርክ ደሴት ለመቆጣጠር የታለመ ወታደራዊ ዝግጅት ሊሆን ይችላል የሚለው ስጋቱን ማይሏል። ግጭቱ አሁን ከእስራኤልና ሊባኖስ ድንበር ወጥቶ ወደ ካስፒያን ባህር እያመራ ነው። የሩሲያው ቃል አቀባይ ዲሚትሪ ፔስኮቭ የሰጡት ማስጠንቀቂያ ቀላል አይደለም። እስራኤል በካስፒያን ባህር በሚገኘው የኢራን የባህር ኃይል ላይ ጥቃት መፈጸሟ ሞስኮን ክፉኛ አስቆጥቷታል። ሩሲያና ኢራን ያላቸው ስልታዊ የትብብር ስምምነት ሞስኮን ወደ ጦርነቱ ቀጥታ ልታስገባ ትችላለች። የካስፒያን ባህር መናወጥ ማለት ደግሞ የጦርነቱ የአውሮፓና የእስያ የድንበር መስመር ላይ የደረሰ ማለት ነው። በዲፕሎማሲው ጠረጴዛ ላይ ቃላት ሲወረወሩ፣ በሜዳው ላይ ግን ሚሳኤሎች እየተፋለሙ ነው። ትናንት ማክሰኞ ማለዳ 100 ኪሎ ግራም የሚመዝን የኢራን ሚሳኤል በቴል አቪቭ መሃል ከተማ መንገድ ላይ አርፏል። ጥቃቱ የሰዎችን ሕይወት ከመቅሰፍ ባለፈ የአረብ ሀገራትን መሠረተ ልማት ጭምር ኢላማ አድርጓል። ሳውዲ አረቢያ 19 ድሮኖችን መታ መጣሏን ስታስታውቅ፣ ኩዌትና ባህሬን ላይ ግን ጉዳቶች ደርሰዋል። እስራኤል በበኩሏ በቤሩት ዳርቻዎች ላይ የምታደርገውን የከባድ አየር ድብደባ ቀጥላለች። ግቡም ከኢራን ጋር ግንኙነት ያለውን የሂዝቦላ መዋቅር ማፈራረስ ነው። ዓለም አሁን ያለችው በሁለት ስለታም ቢላዋ መካከል ነው። በአንድ በኩል ትራምፕ የሰጡት የ5 ቀን የጊዜ ገደብ ሊጠናቀቅ ሰዓታት ቀርተውታል። በሌላ በኩል ደግሞ ኢራን በፈንጅ የተሞላ የባህር ሰርጥና የሚሳኤል ዝናብ ይዛ ቆማለች። ጦርነቱ ወደ ምድር ውጊያ ይሸጋገራል። አሜሪካ የካርክ ደሴትን ተወር ይሆን ወይስ ሩሲያ በይፋ የጦርነቱ አካል ትሆናለች? ይህ የ48 ሰዓታት ድራማ ወደ 5 ቀናት ቢራዘምም ፍጻሜው ግን አሰቃቂ ሊሆን እንደሚችል ምልክቶች እየታዩ ነው። በቀጣዩ ቪዲዮ የትራምፕ ወታደሮች የኢራንን ድንበር ከነኩ ምን ሊፈጠር እንደሚችልና የኒውክሌር ጣቢያዎች ስጋት ላይ የሰነዘሩትን ሚስጥራዊ ሰነድ እናጋልጣለን። ይህን ወሳኝ መረጃ እንዳያመልጠው አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ለዛሬው የነበረን መረጃ ይህን ይመስል ነበር። በቀጣይ ወሳኝ መረጃዎች እስከምንገናኝ በያላችሁበት ሰላማችሁ ይብዛ።